እንኳን ደስ አላችሁ ለዚች ታላቂቷ ቤተክርስቲያን ምርቃት መድረሳችሁ። እነዚህ ሁሉና እስቲ ሁላችሁም በአጭር ቃል ሁላችሁም አንዳንድ ቃል እንድትነግሩኝ ይፈልጋለሁ። እቺ ቤተክርስቲያን ከብዙ ልፋት ከብዙ ድካም ከ15 ዓመት በላይ ተደክሞበት ዛሬ ተመርቃለችና የተሰማችሁ ስሜት በአጭሩ እንድትነግሩኝ። እኔ በበኩሌ ከምገባ በላይ ነው ደስ ያለኝ። ስራው ቢቀርም በዚህ ሂደት በመመረቁ ጥሩ ነው፣ አሪፍ ነው፣ በቃ አሪፍ ነው። አንተስ? እኔ በጣም ደስተኛ ሆኜ በጣም ደስ ብሎኛል። ደስ ብሎን እያገለገልን ነው፣ ደስተኛ ነን በጣም። ሌላ ደግሞ ይሄ ቤተክርስቲያን እንግዲህ እንደምናውቀው በጣም ብዙ መሰረተ ልማቶች ይቀሩታል። ይሁን ይመረቅ ብዙ ዘመናትን ቆይቷል ተብሎ የተመረቀ ቤተክርስቲያን ነው። ይሄ ቤተክርስቲያን ድጋሚ ለሚሰሩ ተጨማሪ ደግሞ እስከዛሬ ድረስ ለደከሙ ይሄ ደስታ ነው። ግን ምን ማስተላለፍ ይፈልጋሉ ለሌላ ምዕመናን? ጠንክሮ ይሄ ቤተክርስቲያን እንዲያምር ውብ እንዲሆን ይሄ ግቢውን ብዙ ስራ ያስፈልጋልና ለዚህ ምን መልእክት ያሳልፋሉ? ብዙ ያልተሰራ ነገሮች ስላሉ አንዳንድ ነገሮች አሉ፣ የደረጃዎች ያልገቡ አሉ። እዛ ጋር ቤተ ሰላሙ ያልተሰራ ነገር ስላለ ከ3 ሚሊዮን ከ4 ሚሊዮን ብር በላይ ስለሚፈልግ ሌላ ሰዎችም እንዲያግዙን በዚህ ጥሪ ያስተላልፋሉ። እስቲ ቀረ የሚሉት ወይም ደግሞ ይሄ ህንጻ ብቻ አይደለም፣ ህንጻ ከተመረቀ በኋላ ደግሞ ምዕመን ይፈልጋልና በሰቃም ያሉት ወይም ደግሞ ቤተሰቦቻቸውም ሌላ ሀገር ያሉትም በምን ማገዝ እንዳለበት ሰቃም ያሉ ሰዎች ደግሞ እቺን ቤተክርስቲያን መጥቶ መገልገል እንዳለበት ምን መልእክት ያስተላልፋሉ? ሲጀመር ብዙ ስለሚቀር ውጭ ያሉትም ሀገር ውስጥ ያሉትንም መንግስት ሰራተኛም ሆነ ያለውም የሌለውም እቺን ቦታ በደንብ ጽድት አድርገን መስራት እንዳለብን ሁላችንም ያምናለን። ስለዚህ ለዚች ቦታ አሁንም ገና ይቀረናል፣ እንሰራለን። ፈጣሪ ካገዘን ፈጣሪ ያለው ሰው እጁን ይዘረጋልን ነው። እናመሰግናለን ከልብ። እዚህ ጋር ሌላ እንግዳ አሉትና በሁለት ቋንቋ እንዲያሳልፉልኝ ይፈልጋሉ። አንድ በአማርኛ ከዛ ደግሞ በኦሮምኛ። መጀመሪያ በኦሮምኛ እንዲያሳልፉልኝ በገቲን ሲንገ አሜን በገወጂ ወልንገኝ እንጀዳ ገመቹን ሀራኩን ማከሚት ይላሉ። ገመቹን ዳኩን ባዬ ከነመቱ ተሉዳ ደቻ ዳ ነቱ ተሌራ ነሞኒ ባዬንስ ከነወጂ ነማቱራን ያጣ ከነ አስንጀረ ጅረኒ ኢሳኒ ፊሲጋ ዋቀዮ ጋራቴ ኡልፍነ ሳኒያ ከነ እንጀዳ ገሩ አመስ ወረ ጅረን ኩኒስ ባዬን ጀራ ከን ብየ ኬሰስ ከን ብየ አላስ ነሞኒ አመንታ ዳዳለ ቀመነስ ኬሰት ገሄ ጉዳ ጣበተኒሩ ኩንዋ ጉዳ ነው ተደጋማ ገመቹ ጉዳ ነው ተደጋማ። እንግዲህ ከልብ እናመሰግናለን። እንግዲህ አሁን ያለነው እዚህ ውስጥ ያሉት የቤተክርስቲያኒቱ ወጣት በብዙ ነገሮች ሲያግዙ ብዙ ነገሮች ሲሰሩ ቤተክርስቲያኑ እዚህ ቦታ ያደረሱት ናቸው። አሁንም ደግሞ እነሱን ማገዝ እነሱ ጋር መሆን እነሱ ጋር መቆም ቤተክርስቲያኒቱን እስከ ፍጻሜ ድረስ ውብ ሆና ብዙ ምዕመናን እንዲገለገሉበት የሚሆን ቦታ ነውና ሁላችሁም በዓለም ዙሪያ ያላችሁት ይህንን ድምጽ የምትሰሙት የእናታችን የቅድስት ልደታ ለማርያም ቤተክርስቲያን ተመረቀች እንጂ ብዙ መሰረተ ልማቶች ያስፈልጓታልና ሁላችሁም በምትችሉት አቅም በዚህ በወጣቶቹ ስም እንጠይቃችኋለን።